ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው ትምህርታችን የምንመለከተው የአፋን ኦሮሞ ግሶች ከሌሎች ግሶች እንዴት እንደሚመሰረቱ ነው። አስደራጊነትና ተደራጊነትን የሚገልጹ ግሶችን እንዴት እንግዲህ አስደራጊነት ስንል ማስጠራት፣ ማስበላት፣ ማስጠጣት፣ ማስገደድ፣ ማስደረግ፣ ማሰራት፣ ማስኬድ፣ ማስጎንበስ እንደዚህ አይነት ግሶች ናቸው። ሶስተኛ አካል ኢንቮልቭ መሆኑን የሚያሳዩ ናቸው። ተደራጊነት ስንል ደግሞ ፓሲቭ ቮይስ ብለን ያየናቸው የግስ አይነቶች ነው የሚሆኑት። መደረግ፣ መጠራት፣ መበላት፣ መገኘት፣ መሰበር የመሳሰሉት ማለት ነው። ስለዚህ እነዚህ ግሶች ከሌሎች ግሶች ነው የሚገኙት። እንዴት ደራይቭ እንደሚደረጉ እናያለን። በምሳሌ ዋሙን ብትወስዱ መጥራት ነው። እንግዲህ አድራጊነትን ነው መጥራት አድራጊነትን ነው የሚገልጸው። ዋም ሲሱ ማስጠራት፣ ይሄ ደግሞ አስደራጊነትን ነው። ሶስተኛ አካል መሆኑን የሚያሳይ ነው። የሚያስጠራው አለ፣ ጠሪው አለ፣ የሚጠራው አለ። ሶስተኛ አካል ዋመሙ ተደራጊነትን ነው። አክሽን ወይም ድርጊት ተቀባይነትን ነው የሚያሳየው። ፓሲቭ ቮይስ ብለን ያየነው ነው። የግሱን ላስት ቫውል ወደ እሙ በመቀየር ምን መሰረተው ነው ዋመሙ የሚለው ነው። ዋም ሲሱ አይነት ግሶች እንግዲህ እንዳልኩት ሲሱ ወይም ቺሱ የሚል ቀጥያ ይኖር። እንግዲህ አስደራጊነት የሚገልጹ ግሶች ቀቡ መያዝ ነው። ማስያዝ ለማለት ሲሱ የሚለውን ኤስ ደብል አይ ኤስ ደብልዩ እንግዲህ ሩት ቨርብ ስለሚሆን ላስት ቫውሉ ደብል ነው የሚሆነው፣ ደብል ዩ ነው የሚሆነው። ሲሱ የሚለውን ቅጥያ እንቀጥላለን ማለት ነው። አስደራጊነትን የሚገልጹ ግሶችን ለመፍጠር ከሌሎች ግሶች። ስለዚህ ቀቡ መያዝ ነው፣ ቀብ ሲሱ ማስያዝ ነው የሚሆነው ማለት ነው። ስለዚህ ከላስት ኮንሶናንቱ ላይ ሲሱ የሚለውን ቅጥያ እንጨምራለን። ስለዚህ ቀብ ሲሱ ይሆናል ማለት ነው። መያዝ ማስያዝ። ቤኩ ማወቅ ነው። ላስት ኮንሶናንቱ ካ ወይም ኬ ነው። ከሱ ላይ ሲሱን ስንጨምር ቤክ ሲሱ ይሆናል ማለት ነው። ማወቅ ማሳወቅ። በሩ መማር ነው። ሲሱን ስንጨምርበት በር ሲሱ ይሆናል፣ ማስተማር ይሆናል ማለት ነው። አድራጊነት ወይ አስደራጊነት። ኛቺሱ እንግዲህ ማብላት ነው። ኛቺሱ ቱ ፊድ ማለት ነው። ኛቺ ሲሱ ሲሆን ማስበላት ይሆናል ማለት ነው። አርጉ ማየት ነው። ያው አገር ሲሱ ሲሆን ማሳየት ይሆናል ማለት ነው። አርጉ ማየት፣ አገር ሲሱ ማሳየት። መጠንሱ ማተም ነው። መጠን ሲሱ ሲሆን ማሳተም ይሆናል ማለት ነው። ዱቢሱ ማንበብ ነው። ዱቢ ሲሱ ሲሆን ማስነበብ ይሆናል ማለት ነው። እንግዲህ እነዚህ ለምሳሌ ነው ወሰድነው። እንደዚህ አይነት ግሶች ስታዩ በምን አይነት መልኩ እንደመጡ እንድትረዱ ለማስገንዘብ ያክል እነዚህ ምሳሌዎች ወሰድን። መጽሐፉ ላይ ተጨማሪ ምሳሌዎች ታገኛላችሁ። እንግዲህ በፎርሙላው በአካሄዱ በፓተርኑ መሰረት ስታነቡም የበለጠ እያዳበራችሁት የምትሄዱት ነገር ነው የሚሆነው ማለት ነው። በሬሱ አለ፣ በሬሲሱ ማጻፍ ነው። እንግዲህ በሬሱ መጻፍ ነው፣ በሬሲሱ ማስጻፍ ነው ማለት ነው። ተደራጊነት ፓሲቭ ቮይስ ራሱን ችለን ሰፋ አድርገን የተመለከትነው ነው። ብዙ አንልም እዚህ ላይ። ጀቁ መረበሽ ነው፣ ጀቀሙ መረበሽ ነው። በሬሱ መጻፍ ነው፣ በሬፈሙ መጻፍ ይሆናል፣ ይጠብቃል፣ ጻ። ጋፈቹ መጠየቅ ነው፣ ጋፈተሙ መጠየቅ ይሆናል። ጎቹ ማድረግ ነው፣ ጎደሙ መደረግ ይሆናል። እንዴት ፎርም እንደምናደርግ ፓሲቭ ቮይስ ራሱን አስችለን ስለተመለከት ነው። አሁን we will not talk about the pattern ማለት ነው። ፓሲቭ ቮይስ የምትለዋን ኦዲዮ ቪዲዮ ተመልከቷት። እንዴት ፓሲቭ ቮይስ እንዴት እንደሚመሰረት አፋን ኦሮሞ የበለጠ ማብራሪያ እዛ ላይ አለ። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ ነጋቲ